የተከበራችሁ የመንግስት የሥራ ኃላፊዎች፣ የተከበራችሁ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የተከበራችሁ ጁንታውንና ተላላኪዎችን ሀገር የማፍረስ ተግባር ለማውገዝ ብሎም በየግንባሩ ለሀገር ሉዓላዊነት እየተዋደቁ ያሉ ጀግኖቻችንን ለመደገፍ በዚህ በሐዋሳ ዓለም አቀፍ ስቴዲየም የተገኛችሁ የክልላችን ነዋሪዎች በሙሉ ከሁሉ አስቀድሜ አገራችን ከዜጎቿ ሁሉ አቀፍ ትብብርና ድጋፍ የምትፈልግበት በዚህ ወቅት የመንግስታችንን ጥሪ ተቀብላችሁ የበኩላችሁን አስተዋጽኦ ለማድረግ ወስናችሁ በዚህ ቦታ በመገኘታችሁ እጅግ እያመሰገንኳችሁ እንኳን በሰላም መጣችሁ ለማለት ፈልጋለሁ። ምንም እንኳን አሁን ያለንበት ወቅት ለሀገራችን ፈተና የበዛበት ወቅት ቢመስልም ላለፉት 27 ዓመታት በወያኔ ሴረኛ የከፋፍለ ግዛ ፖሊሲ የማለያየትና የማጋጨት መሪ ተዘርቶብን የአንድ ሀገርና የአንድ እናት ልጆች ሆነን ሳለ አንዱ ለአንዱ ወንድምና ወገን መሆን ተስኖን ቅምና ቁርሾ መበቃቀል ተስፋፍቶ የአንድ ሀገር ዜጎች መሆናችን ተዘንግቶ እርስ በርስ የምንተላለቅበት አደገኛ ሁኔታ ተፈጥሮ ከነበረበት ህዝቡን በፍቅር አንድ የሚያደርግ ለሀገር ክብርና ለዜጎቿ ጥቅም የማይደራደር መንግስትና መሪ እግዚአብሔር ሰጥቶን በለውጡ ወቅት በተሰራ ተስፋ ሰጪ ስራ የጠላቶቻችን አፍ ያስያዘ ኢትዮጵያዊ አንድነት ተገንብቶ ሊከፋፈሉን የሞከሩ ቡድኖችና መንግስታት ሁሉ አይናቸው እያየ የተጀመረውን ፍትሃዊ ተጠቃሚነትና ኢትዮጵያዊ አንድነት የሚያስከትል ሰላማዊ ዲሞክራሲያዊ ምርጫ አካሂደንና አትችሉም፣ አይሆንም፣ አይደረግም ያሉትን ዳሩ ግን ለእኛ የመቻል ምሳሌ የሆነውን የህዳሴ ግድባችንን ሁለተኛ ዙር ውሃ ሙሌት በስኬት አጠናቀን ያሳየናቸው ሲሆን ይሄ ለእኛ የአንድነታችን ውጤት የሀገራችን የትንሣኤ ጅማሮ ማሳያ ነውና እንኳን ደስ አላችሁ፣ እንኳን ደስ አለን ማለት ፈልጋለሁ። አሁን እያለፍን ያለንበት ወቅትና ያጋጠመን ጊዜያዊ ችግር ከታላቋ ኢትዮጵያና ከልጆቿ አቅም በላይ ባለመሆኑ አሁን እየታየ ያለው አንድነትና አገር የማዳን ዘመቻ ተጠናክሮ ከቀጠለ በአጭር ጊዜ ተሻግረን የጀመርነው የበለጸገች ታላቅ አገር የመገንባት ራዕይ እውን እንደሚሆን ላፍታም አልጠራጠርም። ሕወሓት ወያኔ የኢትዮጵያ ሁኔታ እስከፈቀደለት ጊዜ ድረስ ልግጣት ከኢትዮጵያውያን አንገት ውረድ በተባለ ጊዜ ደግሞ ሊያፈርሳት አልሞ ለረጅም ጊዜ የሰራውን ሥራ ስለሚያውቅ በቀላሉ ትበተናለች ብሎ በማሰብ የሚነዛቸው የቀን ቅዠት አምነው በቀላሉ የምንበታተንና የምንፈርስ መስሏቸው በእኛ ውድቀት ሊበለጽጉ የሚፈልጉ ኃይሎች በቀጥታና በእጅ አዙር ይህን የእናት ጡት ነካሽ ቡድን ደግፈው ቢቆሙም አኩሪ ታሪካችን እንደሚያስረዳን የውጭ ኃይሎች በገፉን ቁጥር ይበልጥ በአንድነት በመቆም ጠላቶቻችንን አሳፍረው መመለስ መለያችን በመሆኑ ዛሬም እንደ ትላንቱ የኢትዮጵያ ሕዝብ ቀፎ እንደተነካ የንብ መንጋ ሆ ብሎ በመነሳት በየግንባሩ የጥፋት ኃይሎች ቅጥረኛ የሆኑትን ጁንታውንና ጀሌ ታጣቂዎቹን ድባቅ እየመታና አይቀጡ ቅጣት እየቀጣቸው ይገኛል። ቀሪው ሕዝብም ለዚህ ጀግና ሰራዊታችን ደጀን ከመሆኑም በላይ በየትኛውም ጊዜ አገራዊ ጥሪውን ተቀብሎ ሊከት ተራ እየጠበቀ ይገኛል። በመሆኑም የወያኔ ጁንታው አባላት የኢትዮጵያ ሕዝብ ከዳር እስከ ዳር ያለፈውን ጨቋኝ አገዛዛችሁን በመጥላት ዳግም ወደ ስልጣን እንዳትወጡበት ቆርጦ እየታገላችሁ መሆኑን ተረድታችሁ በከንቱ የትግራይ ወጣቶችን ከማስጨረስ እጅ በመስጠት ሕዝባችሁን እንድታድኑ ጥሪያችንን እናስተላልፋለን።
የተከበርከው የትግራይ ሕዝብ የኢትዮጵያ ሕዝብ ጠላት ጁንታ እንጂ አንተ አለመሆንህን አውቀህ በከንቱ በወያኔ ፕሮፓጋንዳ በመታለል እስካሁን የከፈልከው ዋጋ ይበቃሃልና ከጁንታው ተነጥለህ ከወንድም ኢትዮጵያ ሕዝብ ጋር በአገርህ በሰላምና በእኩልነት ኑር እንላለን። ጁንታና አሸባሪ ቡድኖችን በመላክ ኢትዮጵያን የሚታፈሱ ወይም የእናንተን ዓላማ የሚያስፈጽም ተላላኪ መንግሥት ማቋቋም የምትችሉ መስሏችሁ የምትታትሩ የውጭ ኃይሎች በሙሉ ኢትዮጵያውያን አንድነታቸውን አጠናክረው በነፃ ምርጫ የሚፈልጉትን መንግሥት መርጠው የሰየሙ በመሆኑ ዓላማችሁ እንደማይሳካ አውቃችሁ ከኢትዮጵያና ከወንድም አፍሪካ ሕዝብ ጋር መጣላታችሁን አቁሙ፣ እጃችሁን ከእኛ ላይ አንሱ እንላለን። አሸባሪው ኦነግ ሸኔ ቡድን በተግባር አገር አፍራሽ አሸባሪ የጁንታው አምሳያ መሆኑን ካወቅን የቆየን ቢሆንም ከኦሮሞ ሕዝብ ጠላት ከሆነው ከጁንታ ሕወሓት ጋር ወዳጅነት ፈጥረው አሁን ቤተ መንግሥት ያለውን መንግሥት አስለቅቆ ጁንታውን ወደ ቤተ መንግሥት ለመመለስ አብሮ መስራት መጀመሩ ምን ያህል በኦሮሞ ወጣቶች ደም የቀለደ ድርጅት እንደሆነና ለግል ስልጣን የሚታገል ተራ አሸባሪ ድርጅት መሆኑ ግልጽ እየሆነ ስለመጣ ከወንድም ኦሮሞ ሕዝብ ጋር በመሆን እስከ መጨረሻው እንፋለመዋለን። ጀግናው መከላከያ ሰራዊታችንና በሰራዊቱ ስር ተደራጅታችሁ የሀገራችንን ዳር ድንበር በመጠበቅ እየተዋደቃችሁ ያላችሁ ጀግኖቻችን ለፍትህና ለሐቅ እየተዋጋችሁ ያላችሁ ስለሆነ የሰፊው የኢትዮጵያ ሕዝብ ድጋፍ ስላላችሁ የመጨረሻ ጣፋጭ ድሉ የእናንተ ነው። እስካሁን ባደረጋችሁት ተጋድሎና አኩሪ ውጤት የኮራንባችሁ መሆኑን እየገለጽን እናንተን በሚያስፈልገው ሁሉ ለመደገፍ የሲዳማ ክልል ነዋሪዎች ቆርጠን ተነስተናል። ከጎናችሁ ነን፣ በርቱ እንላችኋለን። በመጨረሻም የተከበርከው የክልላችን ሕዝብ እስካሁን ጁንታውን ለማውገዝና መከላከያችንን ለማጠናከር ላደረከው ከፍተኛ መነቃነቅ በክልሉ መንግሥትና በራሴ ስም እያመሰገንኩ ጁንታው ተደምስሰው የሀገራችን ሰላም እስከሚረጋገጥ ድጋፋችሁን አጠናክራችሁ እንድትቀጥሉ እና አካባቢያችሁንም ከውስጣችን ተላላኪዎችና ከሌላ ቦታ ከሚመጡ ጸጉረ ልውጦች ነቅታችሁ እንድትጠብቁ እያሳሰብ የአፍራሽ ኃይሉ እንቅስቃሴ በጠረጠራችሁ ጊዜ ሁሉ ለጸጥታ አካላትና በአካባቢያችሁ ለሚገኙ ለመንግሥት አካላት ከመጠቆም እንዳትቆጠቡ አሳስባለሁ። ድል ለኢትዮጵያ ሕዝብ። አመሰግናለሁ።